ሰላም እንዴት ናችሁ? ፋሚሊዎቼ እንዴት ናችሁ? ሁላችሁ ሰላም፣ ሁሉ ሰላም ብለናል። የአብስራውን ቭሎግ ነኝ። ዛሬ ደግሞ ለምን ገበያ እንሄድም ብዬ በሚለው ሀሳብ መጥቻለሁ። ለምንድን ነው የምትሄዱት ካላችሁኝ፣ መባያ ገዝቼ ባለፈው የሆነ ያልገዙት መባያ አለኝ። እሱ ሰርፕራይዝ ነው አይነገራችሁም። ምሳችንን በቤት ነው የምንሰራው። አብረን ምሳ እንሰራለን። ለምን መባያውን ገዝተን አሁን እንመጣ ጋይሶች። አሁን ለምን ገዝተን እንመጣ ወሬ ከምናበዛ በቃ አብረን እንሂድ። አሪፍ ጊዜ እንውላለን ጋይሶች። ምንድነው የምታዩ? ላይክ እና ሰብስክራይብ አድርጉኝ እንጂ እና ጋይሶች ከግቢ ወጥተናል እና እስኪ ሰፈራችንንም በዚህ ላሳያችሁ። ጋይሶች አብረን እስቲ እንሆን አይደብራችሁ ነበር። ሰብስክራይብ ለምን ላይክ እያደረጋችሁ ተከታተሉ ጋይሶች። ተመልካቾቻችን እየሄድን ያለ ደረስን ያለ ነው። ገበያ እየሄድን ያለ ነው ጋይሶች። እንደርስ ትንሽ ደቂቃ ምናምን ቀረ። ሴት ጋር ነው ያለው ካላችሁ አቢሲኒያ ባንክ ጋር ነው ያለው። እሱ ጋር በእግሬ ነው የሄድኩት በነገራችን ላይ ሐዋሳ ልጅ እዚህ ሰፈር ካሁን ነገር ያቻላችሁ ጋይሶች። ይሄን ቦታ ወቀታ ሽልማት አለው። ቻናቃለው በቃ ሳንገባ አስፋልት ነው ገናችን ታላላችሁ። ሳንገባ ገበያ ማለት ወይኔ ቆልጣፋ እንደው ተራድንሽ ጋይሶች። መንገድ እንደርስ ነው ገበያ መግቢያችን ነበር። መንገዱ ላገኘው እሺ ታያችኋል። ሁሉ ጋይሶች ምን ተው ሰውዬው ተኝቷል። አትበሉ ወይ ኢየሱስ በዚህ ሰዓት በዚህ እንገባለን ማለት ነው። በጣም የሚጨናነቀው ሲያሳያቸው የገበያ ቀን ነው ዛሬ። እንደምታዩት ነው ጋይሶች ገበያው። ገበያው ሲጨናነቅ እዛ ቆሜ ነው ያለሁት። በጣም መግቢያው ላይ ያለው ላሳያችሁ። በጠዋቱ ገበያው በጣም ነው የሚያስጠላው። በጣም ጭንቅንቅ ብቻ ነው ያለው። እንደምንም ብለን ገብተናል። እስቲ ዳጣችንን ነው በመጀመሪያ የምንገዛው። እውነቱን ለመናገር እሱን ለመግዛት ነው እቅዴ ዋናዬ። ምንም ነገር ባልገዛ ይቆጭኛል ጋይሶች። ዳጣ ሰፈር ደረስን ያለው ጫፍ ላይ ስለሆነች ደንበኛ ያለችኝ እሷን ገዝቼ እመጣለሁ። አልጠፋሁም። ባለፈው በኋላ ነው መጣው።
እቃችን ገዝተናል። ብር ሳወጣ ምናምን አላነሱም። በአንድ ጊዜ ስለምሰራ አይታይም። አልቀረጽኩትም ከነጭራሹ ብቻዬን ስለሆንኩ ነው እንጂ ሌላ ቀን ከሰው ጋር ምናምን ሲሆን ቀርጽላቸዋለሁ። ጋይሶች አይደብራችሁም ብዬ አስባለሁ። በጣም ይቅርታ ጋይሶች። እዚህ ጋር ልጅ በጣም ተናዶን ያለው ወጥቆበት ነው። እንዴት እንደሚያሳዝን ይወደቃበት ጋይሶች እንደምታዩት አንድ ነገር ብቻ ገዝተን እንወጣለን ጋይሶች። ይሄ ስንት ብር ነው ማስቋር ነው? እሺ እስቲ አሪፍ እስቲ የ50 ኧረ እዛኛው ያኛው ባለ 50 እስቲ ይቅርታ ግን ደንበኛ ነን አለ ደግሞ ተበላሽቶባት ነው መሰለኝ። ወይኔ ካሜራ ያስቸገረ ነው። እሺ አመሰግናለሁ በጣም እና ጋይስ ገዝተን እየወጣን ያለ ግን ሞቼ ያለን አይመስልም። በጣም እንጨናነቀው ገበያው በጣም እዚህ ለማውጣት እንሞክራለን ብለን መንገዶች ሁሉ ትራፊክ ነው። ወጣን ጋይሶች እግሬን ነክቶኝ ነበር ትንሽ ጋይሶች ጨርሰናል መሰለኝ። ጌሾ ሰፈር ደርሰናል። እየወጣን ያለ ነው። ፋሙ ባጭሩ በትንሹ አሳይቻችኋለሁ ገበያን ብዬ አስባለሁ። ይሄን ይመስል ነበር ገበያችን ያወሳ። ይሄን በጣም ነው የሚመስለው እና ጋይሶች አሪፍ ጊዜ ያሳለፈን እንደሆነ እርግጠኛ ነኝ። ሰብስክራይብ አድርጉ። እስቲ እንተጋው ተገበያዎችን ደግሞ የገዛነውን ነገር ደግሞ ቀቅለን እንበላለን ጋይሶች አብረን ምሳሳት ደርሷል። በጣም ገበያው ተጣጣለ እና ጋይሶች በተመለስነው መንገድ ተመልሰን ጨርሰን ሁሉ ነገር ወተናል ማለት ነው። በቃ ነፃነት አለው የፈለግነው ነገር አለ እንደምንም ብለን ጨርሰን ወተናል። ሌላ ቀን ደግሞ መባያ ልገዛ ስሄድ አሪፍ ነገር ብዙ ሰዓት ቆይተን ብዙ ገበያውን ስለ ገበያው ጥናታዊ እናደርጋለን እንስላችሁ ጋይሶች። ይሄን ምስል ነበር ገበያው ውሏችን። እስኪ አብራችሁ ነው እና ያው ከገበያ ወተን በቅድማ መንገድ ተመለስን ጋይሶች። ወደ አስፋልት በቃ ወተናል። በእግራችን ነው የምንመለሰው እና እስኪ ቤት ገብተን ምግቡን ሰርተን ደግሞ እናያዋለን አይመስላችሁም? እስኪ አብራችሁ ነው የተመለስነው ፓርቶች ልቀርጽላችሁ ሞክራለሁ። ሐዋሳ ይሄንን በጣም ለመስራት ትልልቅ ፎቆች አላት። እስኪ ያዋቸው ገበያ ሰፈር ይሄ ገበያ ሰፈር ፎቅ ነው ማለት ነው። በዛ መስመር ደግሞ ታችኛው መስመር ብትሄድ አረብ ሰፈር ነው የሚባለው ነገራችን ለማታውቁ ሰዎች ሐዋሳ እጅ ያላችሁ ፋኖች ፋሚሊዎች ያስጎበኛዎች ነው በዚህ ካሜራው ሳነሳው ሰውላ ብሎ የልጅ አምበር እያለ ነው መስሎ ዝም ብዬ በእግሬ ዝም ብዬ ሰላም በጣም ዝምተኛ ስለነበርኩ
አበደ በቃ ካሜራ ይዞ ምናምን ልጅ ምን ነው እያሉ ነው ያሉት ጋይሶች። እንደዚህ ያደረኩላችሁ እስክባል ድረስ የሰራሁላችሁ እንግዲህ አሪፍ ነገር አይቦታል ይሄን ቪዲዮ ጋይሶች። እዚህ አሪፍ ኮመንት ስጡኝ በእናታችሁ። አብዱላ ሚሚ ሰዎች ኮመንት ስጡኝ እስቲ በእናታችሁ ስጡ። በቃ ለብቻውን እያወራ ነው የሚሄደው። በዛ ላይ ደግሞ ስልክ ይዞ ምን እየሆነ ነው እያሉኝ ነው ያሉት። እስቲ ኮመንት ስጡኝ በቃ እኔ ኮመንት ስጡልኝ በቃ ፋሚሊዎች ኮመንት ስጡልኝ። ሰብስክራይብ ላይክ እያደረጋችሁ አብራችሁ ነው። ሁላችን አላለቀም። ብዙም አሪፍ ጊዜ እያሳለፍን ነው ብዬ አስባለሁ። ወዳችኋለሁ ጋይሶች። ጋይስ ቅድም በተመለስንበት መንገድ ተመልሰን እየሄድን ወደ ሰፈር ልንደርስ ነው። አብራችሁ አይዳ እየደበራችሁ እንዳልሆነ እርግጠኛ ነኝ። አሪፍ ሲዝን የሰራሁላችሁ አሪፍ ቪዲዮ የሰራሁላችሁ ነው። በዛ ላይ እናንተ ማበረታቱ ጋይሶች አብራችሁ ነው። ደርሰና ማግኘት ይቻላል ጋይሶች። ገበያ ይሄንን ይመስላል። እስቲ ሰፈራችንን እንደምወቅተን መበያችንን ሰርተን አሪፍ ጊዜ እንደምናሳልፍ እርግጠኛ ነኝ ጋይሶች። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ተመልክቱ። ኮሜንት ላይ ሲሰሙ ጻፉልኝ። 3 በጣም ምታይ ያያችሁት ነው። አሪፍ ጊዜ እያሳለፍን ነው ጋይሶች። ህፃናቶቹ በጣም ተኮሳትረው ነው የሚያዩት። የምር የለው በጣም ነው የሚከታተሉ። እስኪ ጋይሶች አብራችሁ ነው ተመልካቾቻችን እየደረስን ነው። በራችን ጋር ደረሰን ማለት ነው። ተመልሰን ገብተናል ጋይሶች። ቤቴ እንዳመጣ ጨለማ ነው። አሪፍ ጊዜ እናሳልፋለን። እስኪ ምግባችን ደግሞ ሰራ በልተን የምነግራችሁ የሆነ ሚስጥር ደግሞ አለ እነግራችኋለሁ። ብዙም መጀመሪያ ስኳር ነጩን እናደርጋለን። አይሰበርም። ግን ከሚሉት አወጣው ዝም ብሎ አላህ ሲቷን አይደብራት ነው። ትንሽ እኔ ብዙም አልወደም። አይመችም። ተራ ብናስበው ከዛ ከድስቱ ጋር ለምንድን ነው የምታውቀው ካላችሁ አየር ሌላ ያረስቶ እነዚህ ነገር ብዙ ሞቆይታሽ ነው ምን ስለሆነ ማለት ነው ጋይሶች። ምሳችን እንግዲህ እቺን በጣም ስኳር ይመስላል። ጣጣ በቃ ነው።
ጋይሶች። ድስቱ ደግሞ አንድ ብቻ ስላለኝ ማለት የሚሰራው ምግብ ሁሉ ነገር በዚህ ነው። በነገራችን እና እንደምታውቁት ለዛ ነው አይደብራችሁ ቢፋሞች ተረድኛላችሁ። ወደፊት እንደዚህ አይነት ነገር አይተው ይከፈለኛል ብዬ አስባለሁ። እናንተ አገዛችሁ ከተፈለገራችሁ ብቻ አብረን እንደምን ብለን እናሳድግ። ውሃ ብዙም አይብዛ እና ክድን እናደርጋለን። ጥደናል። እስኪ በስል ድረስ አብረን እንጠብቅ። ሚስጥሩን ደግሞ በስሎ በልተን እየበላን እነግራቸዋለሁ። አይመስላችሁም? ጠብቁኝ እንጂ ምንድን ነው እናንተ ጋይሶች። ግን ሚስጥር መሰጣችሁ የህይወት ሚስጥር ነው። እሺ ጋይሶች፣ የህይወት ሚስጥር አንድ አይነት ነው። በጣም ስለደከመኝ ላጭው ላወጣብኝ በጣም ይቅርታ ጋይሶች በዚህ ስተቴ። እሺ ፋሞቹ ለብሰሽ ቪዲዮ ያልኩልኝ የምታዩት በስሏል ጋይሶች። እስቲ እናያለን ደግሞ አውጥተን ቶች አርሰን የወልጣም ምናምን የወድኞቻችን ጋጣችን ይመስላል። ስኳር ድንቻችን ይሄን ይመስላል። ምሳችን ይሄ ነው እንግዲህ። በዚህ አጣርተን እናልፋታለን። ተማሪ ስትሆኑ እንግዲህ እንደዚህ ነው ላይፍ ማለት ነው ጋይሶች። እስቲ አብረን እንብላ፣ በልተን አብረን እንሰነባበታለን ማለት ነው። ሚስጥሩ ይሄ ነው። በቃ ይሄ ነው የሰው ልጅ በትምህርት ቤት ላይፉ ይሄ ነው። ተማሪ በቃ ምሳውን ይሄን ነው ወርቶ ከዛ ይጀረማመናል። ለሰዎች ይሄ ነው ሚስጥር። ጋይስ በጣም እያቃጠለኝ ነው። ይሄን ይመስል ነበር ጊዜያችን። አሪፍ ጊዜ ብለናል። ጌታ ሙሉ ቪዲዮን ጨርሱልን። ቪዲዮ በጣም ረጅም ነበረ። በጣም ነው የሚያቃጥለው። ሚስጥሩም ይሄ ነው የህይወት። አንዳንዴ ሰው ፊት አለ ጀርመን ባንል አሪፍ ነው ይመስለኛል። ሰው እንዳለው እንጂ እንደ ጎረቤት ሆኖ ያላችሁን ብቻ ዝም ብላችሁ ብሉ። ተማሪዎች ስትሆኑ ዝም ብላችሁ ሌላ ጋር አትበሉ። በቃ ጀርመን መበሉ። ጀርመን እንደዚህ ነው በቃ ስኳር ድንች ምናምን እንበላለ። ይሄን ይመስላል ጋይሶች። አሪፍ ጊዜና አሪፍ ሁሉ ጊዜ እንደዋለ እርግጠኛ ነኝ። ሰብስክራይብ፣ ላይክ አድርጉ፣ ለብሰው ሼር አድርጉ፣ ኮፒ ሊንክ አድርጉት። ቪዲዮ በጣም ረጅም ነው። እወዳችኋለሁ። የአብስራ ዋን ቭሎግ ነኝ። ቻው ጋይሶች።